ስንት ሰው ናችሁ? ምን ተሰጣችሁ? ቄሱ ነው ያተናል። ስንት ብር? ቄሱ 20 ሺህ ሰጣችኋል። ቄሱ ነው ቄሱ መምሪያ ሲባል 20 ሺህ ሰጣችኋል። እሱ አዛስ ይዞን ገባ። በዚህ ገባ። እኔ ብቻ ነው የገባው ደንቆሮ ማለት እንደዛ ገና ብዙ ነው። እሱና እኔ ቄሱ ነኝ ማለት ስንት ሰው አስመጣ? ስንት ሰው አስመጣ? ተመታን ከመያቸው ቄሱ ሲመጣ ነገር እየተመታን ከመያቸው እኔ እኮ ነኝ አባካ እንትን እኮ ነኝ እኔ እሱ ልዩ ያመጣ ማለት ነው። ምን ነው የምትሰራ አንተ? ገበሬ ገበሬ እና ወደዚህ ለምን ገባህ? እግዚአብሔር ፈጣሪ እስኪ ናይል እንዴት አድርግ ተባለ? ተባባል አንተ ይሄን ናይል እንደምን ይሄን ናይል እንደው ኃይለ ጊዮርጊስ እንደ ካፌ አይደለም የመጀመሪያው ማለት ነው። የኔ ጥፋቴ ነው። ምን ጥፋቴ ነው? ያልጅን ጣልኝና ማለት ነው። ያ ከመጣው እንደኔ የሚዘረዝሩን ዘርዝሩ የዚህ ኃይል አምላክ ምን አለ ቄሱ? እሱ ነው በቃ እሱ ነው ዋናው። ምን አለ እና ላይ ገጀራ ሰጠኝ ገጀራ ሰጠኝ ለመጣው ደስ ገባሁ ስልክ እየተደዋወልክ አይደል? ስልኬን ስልክ ተጥብዬ እሱ ነገር እና በምን መረጃ ትለዋወጣለህ? በደንብ ተናገር። አዛውን ይሄን እንደነሱ ነው። አንተ ይሄን ኃይል ልታስደመስስ መጣ። ቄሱ ነው እኮ ያመጣኝ። ወለዳ ጋር መጣ ቄሱ ነው። ስንት ናችሁ? አምስት ነው። ማን ነው ስማቸው? አረጋው በላይ ግዛው ያዘን መምሬ ዘበኔ መምሬ ሰይ ብርሃን ታደሰ እና ምን አድርጉ ተባላችሁ? ብርሃን ታደሰ ራሴ አንተ ነህ ብርሃን ታደሰ? ጠቅላላ መምህር ናቸው። እኔ ገበሬ ነኝ። ቄሱም እንትን ነው መምሬ ነው። መምሬ ቄስ ማለት ቄስ አረ ይቀደሰ መምሬ ዘበኔ ይቀደሰ ይቀደሳል። አዎ ያኛው ነው ተማሪው ነው ግዛው ተማሪ ነው ያስፈጀው ነው የሚቀደሰው ተማሪ ነው። እና ማጠራቸው ሰዎች ተናገርኩ። ሰዎች ተናገሩ። ተማሪው መስረጃ ስለሰጠኝ አንደኛው ተይዞ እየመጣ እያሉ እንደዛ ነው። አንተ ነው ዋናው? እሱ ነው ያን ቄሱ ነው። ካሁን አምስታችን ቄሱ ነው ዋናው። ከአምስታችን በእቻ አምልጦ በትክክል ነው። እሱ ነው ብር የተሰጠው? እሱ ነው አይደል? አዎ። ስንት ብር? እሱ ለኛ እንግዲህ 100 ሺህ ላካፈል 20 ሺህ። አዎ። ትናንት እዚህ ኑሮ አለ አንተ ጋር አብሮኛ እንዲያስተ አምልጦ ነው ሄደው አምልጦ ነው ሄደው